I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. Zikomo, thank you. I mean, I don't even know what to say right now. Thank you so much. ደስ ይላል። ያው ሁሌ ቦታ አድርጉ ነበርና እንደምታውቁት ከዛ አላሳፈራችሁኝም። ሙሉ የኢትዮጵያ ሕዝብ ኤርትራ ሕዝብ በጣም ቦታ አድርገዋል። ትንሽ ያኔ በጣም ሀገር ወዳድነች ብለው እስኪታዘቡኝ ድረስ ካሸነፍኩኝ እና ደግሞ ላይቭ ስጫወት በቃ ኢትዮጵያ ባንዲራ ግዴታ መሆን አለበት ብዬ ውስጥ ድረስ በጣም ነበረ ስከራከራችሁ የነበረውና እግዚአብሔር ይመስገን ያው ያኔ ላይ ያኔ ከሌሉ ያው ሁሉንም ማየት ትችላላችሁ። ያኔ ላይ የኢትዮጵያ ባንዲራ ብቻ ነበር ሲውለበለብ የነበረው። እግዚአብሔር ነው ይሄን ያደረገው እና ቤተ ክርስቲያን ድንግል ማርያም በቃ እነሱ ናቸው። እኔ ምንም የሚያደርጉት ነገር የለም። እሱ ነው ይሄን ያደረገው እና የአባቴ ምርቃት ነውና በጣም ልዩ ነበር ስሜቱ እና አሸንፋለሁ ብዬ አልጠበቅኩም ነበር ጭራሽ ላይቭ ሰርቼው እና ውድ ኢትዮጵያውያን ያው ቬሮኒካ በአፍሪካ 2025 በሙዚቃ ወርድ ላይ በማሸነፏ ራሱ በጣም የሌለ ደስታ ነው የተሰማን። ሀገራችን ራሱ ማስጠራቷ ራሱ በጣም ደስ የሚል ነገር ነው። በዛ ላይ በቃ ቀድማ ነበር እሷ ራሱ በኮንፊደንስ ነበር የገባችው ከዛም በፊት ያው ከዛም በኋላ ደግሞ ልክ ልትገባም ስትል ባንዲራ እንዳትይዝ ተከልክላ ነበር የኢትዮጵያን ባንዲራ። እሷ ግን ያው በውስጥ ድረስ ያው እየተከራከርኩ ቆየሁ ያለችን ነበር ያሳወቀችን የነበረው እና በጣም ደስ የሚል ነገር ነው የእውነት። አንዳንዴ እንደዚህ አይነት ነገሮች ለሀገራችን ጥሩ ለውጦች ምናምን እየሆኑ ይታዩናል። ለእኛም ደግሞ አብዛኛው ወጣቱ መነቃቃት ያመጣል ብዬ ነው የማስበው ለኔ እና በጣም ነው ደስ የሚለው የእውነት። ቤተሰቦቿም እንደዚህ በፈገግታ በጣም የተቀበሏት በጣም የሰውም በፍቅር ነው የጠበቋት የነበረ። ያው በዛ ላይ አሸናፊ ሆና ደግሞ ደስታ ያላትን ደስታ እና ክብር ለሀገሯ ሀገሯን አስጠርታ ስትመጣ ወክላ የሚሰማት ደስታ ከምንም በላይ ነው ሲጀመር የእውነት እና ደስ ይላል። ያው እንደምናየው ልክ እዚህ ጋር እንደምናየው ልክ እያለቀሰች ነበር የምታየው። ምክንያቱም እኔ ለሀገሬ ብዬ እኔ አይደለሁም የእግዚአብሔር ስራ ነው ያለች ነው ያደረገልኝ እሱ ነው ያለች ነው ያለች እና በጣም እንኳን ደስ አለሽ ብለናል። እና ከአየር መንገድ ጀምሮ በቃ ያልተደረገላት አቀባበል የሚገርም ቤተሰቦቿም ወጣው እንደዚህ መንገድ ጋር እየጠበቋት ምናምን አባቷም ልክ እንደዚህ እየጠበቃት ነበር እና የአባቴ ምርቃት ደረሰኝ ያለችን ነበር እናታችን። ያው ያምራል በጣም በነገራችን ላይ ሰሞኑን ላይ ያለው ነገር የወጣቱ ጥሩ ነገር ነው። በዛ ላይ ደግሞ ያው በአፍሪካን ወክሎ መሄድና ወክሎ ተወዳድሮ አሸንፎ መምጣት ማለት በጣም የሌለ ነገር ነው በጣም እና በጣም ደስ ብሎናል። ያው የአባትየው ፍቅርም ልክ እንደዚህ እንደምታዩት ቤተሰቦቹም በጣም ደስ በሚል ሁኔታ እያጨበጨቡ እየተቀበሏት ደምቅምቅ ባለ ሁኔታ ነው በቃ እየተቀበሏት ያሉት። ያው ከበፊትም ጀምራ እያለቀሰች ከዛም ቦታ ጀምራ ኢትዮጵያ ያለች አልቅሳ ነበር። አሁንም ልክ ከዚህ ጋር እንደምታሳየን ይሄ በለቅሶ ነው ቤተሰቦቿን ራሱ እና በደስታ ያው ደስታ መቼም ሲበዛ ያስለቅሳል አይደል? እንደምናየው ልክ ቤተሰቦቿ ድምቅ ባለ ሁኔታ ሲቀበሏት እና ከዛ በኋላ ደግሞ በቃ ከዛም አልፎ ከውጭ ወጣ ከመስመር ላይ አቀባበል ተደርጎላት ምናምን መስመር ሁሉ በቃ ደስ በሚል ሁኔታ ኬክ ተቆርሶ በቃ ደስ የሚል ነበር በጣም እኑ እያየሁት እንዳለው በጣም የሚያምረው የሆነት በተለይ አባቷ ጋር ያላት ፈገግታ ደግሞ ይለያል።
በሚቀጥለው ደግሞ እንደምታኮሪ ተስፋ እናደርጋለን።